ሰላም በታሪክ የመጀመሪያው ትምህርት ቤትን ሽጦ ለግል ጥቅም ያዋለ መሪ ማን እንደሆነ ያውቃሉ? ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ አድማጭ ተመልካቾቻችን ዛሬ ስለ አፋር ክልል አንዳንድ መረጃዎች አጋራችኋለሁ። በጥሞና እንድትከታተሉኝ በአክብሮት ተጋብዛለሁ። በታሪክ የመጀመሪያው ትምህርት ቤትን ሽጦ ለግል ጥቅሙ ያዋለ መሪ አወል አርባ ዑንዴ ይባላል። የአፋር ክልል ርዕሰ መስተዳድር ነው። የጉድ አገር ሌላው ሲሆን ብለን ወይም ደግሞ ስግብግብነት ነው ብለን ተቀብለናል። ግን ደግሞ የትውልድ መገንቢያ የሆነውን ትውልድ የሚታነጽበት ትምህርት ቤትን የሚያክል የእውቀት ጮራ ለግል ጥቅሙ ስል ለግል ኪሱ ማደለቢያ ስል መሸጥ ማለት እኔ እንጃ። ታሪክ ይረሳዋል ወይ? ይሄ ታሪክ ይቅር የሚለው ነገርስ ነው ወይ? አወል አርባና የኢኮኖሚው አብዮት እንደቀጠለ ነው። የ7 ዓመት የኢኮኖሚ አብዮት እንዴት እንደነበረ እና በአወል አርባና በቤተሰቦቹ የታዩ ለውጦች የበለጠ የጎላና የደመቀ የመጣ መሆኑ ይታወቃል። ይህ በእንዲህ እንዳለ ባለፉት 2 ሳምንታት አወል አርባ በኤንጂኦ የተሰሩ የውሃ ስራዎች ለማስመረቅ በሚል ሰበብ እየዞረ እንደሰነበተ ይታወቃል። መቼስ በክልሉ ባጀት ምንም አይነት የሚመረቅ ስራ እንዳልተሰራ ጥሬ ሀቅ ነው። ሌላው ቀርቶ የአፋር መዲና ሰመራ ከተማን ብትሆን 2 ኪሎ ሜትር የኮሪደር ብልጭልጭ ስም እና በፎቶሾፕ የደመቀ በፌስቡክ ላይ የድሮን ፎቶዎች በማሰራጨት ስራ ላይ ነን በሚል እያሳበበ እንደሆነ ይታወቃል። ይህ በእንዲህ እንዳለ ባለፉት 2 ሳምንታት የአዋሽ 7 አካባቢ የተቆፈሩ ውሃ ለይስሙላ ተመርቋል። የሚገርመው ነገር የውሃው መስመር ዝርጋታ ያው እንደተለመደው ያለ ጨረታ ወይም በውስጥ አዋቂነት ከ250 ሚሊዮን በላይ በሆነ ብር ለአወል አርባ አማች ለአቶ ሰኢድ እስማኤል በመስጠት አሁንም እንደተለመደው ከላይ መቸብቸባቸውን ቀጥሎበታል። ሌላው ደግሞ የአዋሽ ኮሪደር ልማት ስራን በተመለከተ ደግሞ ትልቁ መስጊድ ፊት ለፊት ላይ ለልብስ ሱቆች 2 ጎጆ ቤቶች ለመስራት ከ80 ሚሊዮን ብር በላይ ተመድቦለት አሁንም ያለ ጨረታ ወይም በውስጥ አዋቂነት ሴት ልጁ ዛህሪት አወል አርባ ተሰጥቷት እስካሁን በሲስ ቆርቆሮ ተሰርቶና ቀለም ተቀብቶ ታጥሮ ይገኛል። ስራው ሳይገባደድ ማለት ነው። አሁንም ከአዋሽ ሳንወጣ በተያያዘ ዜና ባለፉት 2 ሳምንታት በፊት በአዋሽ ከተማ ላይ የተከሰተው የካቢኔዎች ድብደባና እስራትን በተመለከተ አወል አርባን ከመንገድ ለመቀበል የወጡ 3 የከተማ ባለስልጣናት የአወል አርባ መኪና ከፊት ቀደማችሁ በሚል ምክንያት በአወል አርባ አጃቢዎች ተደብድቦ መታሰራቸውን ዘግበን ነበር። ይሁን እንጂ ጉዳዩን በጥልቀት ስንመረምር እና ለተሻለ መረጃ ለማግኘት ባደረግነው ጥረት መሰረት ነገሩ ወዲህ ሆኖ አግኝተነዋል። ጉዳዩ ፍጹም ከዛ የተለየና ባለስልጣናቱ የታሰሩት የአወል አርባ የመሬት ወረራ ሀሳብ በመቃወማቸው እንደሆነ ታማኝ የመረጃ ምንጮቻችን ገልጾልናል። እንደ ምንጮቻችን ገለጻ ከሆነ በአዋሽ ሱባህ ኪሎ መሃል ከተማ በተለምዶ ገነት ሆቴል ተብሎ የሚጠራው ፔንሲዮን ፊት ለፊት የሚገኘው የአዋሽ ከተማ ትምህርት ቤት የትምህርት ቤቱ ይዞታ የሆነውን ቅጥር ግቢ ደግሞ በአወል አርባ ቀጥተኛው ትዕዛዝ በ2000 ካሬ ሜትር በ40 ሚሊዮን ብር በሊዝ እንደተሸጠና ገዢው ደግሞ አቶ አብዱልቃድር ያህያ የሚባል ግለሰብ እንደሆነ ከታማኝ የመረጃ ምንጮቻችን ለማረጋገጥ ችለናል። የጉድ አገር እነኚህ ተደብድበው የታሰሩት 3 ካቢኔዎች ደግሞ የታሰሩትም በትምህርት ቤቱ ሽያጭ ባለመስማማታቸው እንደሆነም ጭምር ለማረጋገጥ ችለናል። እንዲህ አይነቱን ጥቁር ታሪክ በአእምሮው የታሪክ መዝገብ ላይ አይጻፍምን? ምክንያቱም በጣም አሳዛኝና በጣም አሳፋሪ አንገት የሚያስደፋ ተግባር መሆኑ ብቻ ሳይሆን ጸረ ትውልድ የሆነ የዘረፋ አይነት ነውና። በሌላ በኩል ደግሞ ከግንባታ ጋር በተያያዘ በክልሉ ላይ የኮንትራክተር ፍቃድ ያወጡ ከ2000 በላይ ኮንትራክተሮች ቢኖሩም በዚህ 8 ዓመት ግን ምንም አይነት ጨረታ ካለማግኘታቸው በተጨማሪ የሞት በሚመስል ባልሰረንበት የኮንትራክተር ፍቃድ ለመንግስት በመገበር ለኢኮኖሚ ቀውስ እየተዳረግን ስለሆነ ፍቃዳችንን ለማዘጋት እየተገደድ ነው ሲሉ አንዳንድ ኮንትራክተሮች መረጃውን አድርሰናል። ይህ ግፍ የደረሰበት ደረጃ እንዳሳዘናቸው ከተናገሩ በኋላ ፍቃዳቸውን ለማዘጋት መገደዳቸውንም አስረግጠው ነግረውናል። ምክንያቱም ሳንሰራ የምንከፍለው የፍቃድ ግብር እየጎዳን ስለሆነ ጨረታ ይሰጠን ብለን ስንጠይቅም አመፀኞች፣ አፈንጋጮች ምናምን ተብለን ታርጋ እየተለጠፈብን ስም እየተሰጠን እያሳደሩን እያሰሩንም ጭምር ስለሆነ
በግብረሰናይ ድርጅቶች እና በፌዴራል መንግስት በጀት የሚሰሩ ማንኛውም ስራዎች ከኮብልስቶን ንጣፍ ጀምሮ እስከ ትላልቅ ፕሮጀክቶች አማቾቹን ጨምሮ የአወል አርባ ዘመዶች ብሎም የጥቅም አጋሮች ከሆኑት ከ8 የማይበልጡ ኮንትራክተሮች ብቻ እንደሚሰጡ ጨምሮ አብራርቶልናል። ተበዳይ ከሳሽ፣ ታሪክ ምስክር፣ ጊዜው ፈራጅ ነው ብለን እኛም አጋርተናቸዋል። ስላዳመጣችሁኝ አመሰግናለሁ። ቸርን ሰንብት።